አቡነ ሽኖዳ የምስጋና ሕይወት በሚለው መጽሐፋቸው ውስጥ ስለ ምስጋና ሲያብራሩና ሲገልጹ ሰዎች ሁሉ ጊዜ አምላካቸውን ማመስገን ይገባቸዋል በማንኛውም ሁኔታ ውስጥ በማንኛውም ቀናት ውስጥና ሰዓት ውስጥ። ምክንያቱም አምላካችን ምስጋና ስለሚገባ ሁሉ ጊዜም ሲሉ ደግሞ ሰዎች ሲደሰቱም ሲያዝኑም ከፍም ሲሉ ዝቅም ሲሉ ሲበሳጩም ሲደሰቱም ማመስገን ይገባቸዋል አምላካቸውን ነው። እንደውም ይላሉ ጥሩ ክርስቲያን ወይም ጠንካራ ክርስቲያን እግዚአብሔር አምላክን ማመስገን ያለበት በደስታው ጊዜ ብቻ ሳይሆን በሐዘኑም ነው። ምክንያቱም ሲሉ በሐዘን ውስጥ እግዚአብሔርን ማመስገን ሁልጊዜ አንተ ትክክል ነው ብሎ ማረጋገጫ መስጠት ነው። አንተ እኔ ለራሴ ከማስበው በላይ አንተ ታስብልኛለህ ብሎ ማረጋገጫ መስጠት ነው። እመኑኝ ያሉ አቡነ ሽኖዳ ሁልጊዜ ሳታቋርጡ አመስግኑ በደስታ በሐዘን። ምክንያቱም ስለሚገባው በደስታ ውስጥ ብቻ ማመስገን ተገቢ አይደለም። እግዚአብሔር በስራዎች ሁሉ ትክክል ስለሆነ በሐዘንም አመስግኑ።